ሰላም 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 እንዴት ናችሁ ውዶቼ? ሰላም ናችሁ ወይ አላችሁ ወይ? እኔ እግዚአብሔር እየተመሰገነ ይሁን። ዛሬ ለመዳም ቅመሞች አንድ ቪዲዮ ቀርጬ አልለቅም ብዬ ያሰብኩት ቪዲዮ ነበረ። እሱም ደግሞ መዳም ቤት እያለሁኝ አሰርቼ ያልጨረስኩት ቤት እና ምናልባት ይህን ቪዲዮ የምቀርጸው ቤት ጀምራችሁ ልትመጡ ላሰባችሁ እህቶቼ ነው። እና ቤት ጀምራችሁ በተአምር እንዳትመጡ ሳጨርሱ አያችዋ፣ ባዶ ነው። ውስጡን ደግሞ አብረን እንየው። አያችዋ 3 አመት ሆኖኛል እኔ ከውጪ ከመጣሁኝ። ያው መጨረስ አቅቶኝ ቁጭ ብዬ አያችዋ፣ በምን አቅም እና አረብ ሀገር ለመሄድ ተመልሶ ደግሞ ብዙ የሚያስቸግሩኝ ነገሮች አሉ። እሱን ደግሞ ያው በሂደት ወደፊት አብረን እንወያያለን፣ እናወራለን፣ ያው እንካፈላለን የጋራ ሀሳብ። ያው አያችሁ 3 አመት ሙሉ ተገትሮ ነው ያለው እንደዚህ ቆሞ እና ይሄን ደግሞ የምቀርጸው ለውድ መዳም ቅመሞች ጀምራችሁ ለመምጣት ላሰባችሁ እህቶቼ ነው። አያችሁ ምንም ትርጉም የለውም። አሁን ወይ አልገባበት ወይ አልተከራየ እና ገንዘብ ይዤ መጥቼ አሰርቼ እዚህ ጨርሳለሁ ብላችሁ ላሰባችሁ እንዳታስቡት። ገንዘብ እዚህ ኢትዮጵያ መታችሁ ለማስጨረስ ወይም ደግሞ ይዛችሁ መታችሁ ገዝታችሁ እዚሁ ለማስጨረስ ላሰባችሁ አይሆንም። ገንዘቡ በጣም አይበረክትም። ውጭ ያለ ገንዘብ ስለማይበረክት እዛ ሆናችሁ አስጨርሳችሁ ኑ። እሺ እዚህ መጥቼ አስጨርሳለሁ ማለት አይቻልም። እንዳታስቡት። እንደኔ ተገትሮ እንዲቀርላችሁ ካልፈለጋችሁ እንዳታረጉ። እሺ እንግዲህ አስቡት 3 አመት ሙሉ በጨዛ ወኝ ሰርቼ ብጨርስ ኖሮ ዛሬ ወይን ይኖርበታለሁ ወይ አከራየዋለሁ። እዛውኝ እዚህ ወጥቼ ያረኩት ደግሞ ያው እንደዚህ አይነት አደጋ ላይ ወድቋል ማለት ነው። ወይ ሸጥ ለመሸጥ ያው እንደዚህ ነው። አልጨረስኩም እና ወዶቼ በቃ ሰብስክራይብ አድርጉኝ፣ አበረታቱኝ። በቻላችሁት አቅም ሰብስክራይብ፣ ላይክ አድርጉ፣ ሼር አድርጉ፣ አበረታቱኝ፣ ከጎን ይሁኑ እና እንደዚህ ነው ቤት ማለት። እዛው ናችሁ መዳም ቤት ሆናችሁ ካላስጨረሳችሁ እንደዚህ እንደኔ ይቀርባችኋል። ወይ ከራይ ወይ ያልኖሩበት እንደዚህ ቆሞ ነው ያለው እና እዛው ናችሁ ብታስጨርሱ አሪፍ ነው የሚሆነው። እዚህ ደግሞ ያው እንደዚህ ሆነ የሚቀረው። እዚህ ደግሞ ያው ምንም የለም፣ ስራ ቢዝነስ የለም። እንደመጣሁኝ እዚህ ላይ ያደረኩት ብሬን እየጨረስኩት መንቀሳቀሻም የለኝም። ድንጋይ ኮረቱ ማለት ነው። እኔ በገዛሁበት ሰዓት በሲኖ በጣም ርካሽ ነበረ። አሁን ተወዷል። በጣም ተወደደ። ኢትዮጵያ ውስጥ እንግዲህ ኑሮ እየቀጠለ እየተወደደ ነው ያለው።